በሳዑዲ አረቢያ ኢጃዛ ቤቶች ተዘብስፈው የሚቀመጡ ወንዶች ቁጥር እየጨመረ መምጣቱን የኢጃዛ ቤት ሚኒስትሩ ገለጸም። ከዜናዎቹ ጋር ደርሶ አብድንኛ አብራችሁን ቆዩም። በሳዑዲ አረቢያ በከተማ አካባቢ የሚገኙ ወንዶች ኢጃዛ ቤት ተዘብስፈው ስራ መፍተታቸው ተሰማም። ይህ በእንዲህ እንዳለ እነዚህ ወንዶች ስራ የፈቱ በመሆናቸው ወደ ገጠር ወጥተው ግመልና በጋቸውን እንዲጠብቁ ወይም ኢማራ ቤት ገብተው ስራ እንዲሰሩ አስገንዝበዋል። በገጠር የሚሰሩ ወንዶች ወደ ከተማ ደውለው በሚጀናጅሩበት ሰዓት የበጎች ድምጽ ባለ ቁጥር ስልክ እየዘጉብን ነው ሲሉ የገጠር ወንዶች ያስገነዘቡ። ይሄ ደረሰው አብዲ ለሴቶች መልእክት አስተላልፏል። እንደዚህ የምታደርጉ ሴቶች ስርዓት ልትይዙና ልትገነዘቡን ወይም ልትረዱን ይገባል ሲል አስገንዝቧል። የበጎች ድምጽ በሚጮህበት ሰዓት ስልካችን የሚዘጋ ወንዶች ፍትህ እንዲሰጠን ኤምባሲውን እንጠይቃለንም ሲሉ በትዊተር ገጻቸው አስፍረዋል። ለትንታሬ ወደ መረጠው ዜና እንሸጋግራለን። አብራችሁን ቆዩም።